ይህ ታሪክ በዝምታ ውስጥ ያለ ጥንካሬ፣ የማይታይ መስዋዕትነትንና ክብሩን በሰው እጅ ላይ ያልጣለ ማንነትን የሚተርክ ልብ የሚነካ ታሪክ ነው። ሩት ተራ የቤት ሰራተኛ ልትመስል ትችላለች፣ ነገሩ ግን በውስጧ የደበቀችው ታላቅ ማንነት አለ። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለዚህ ዩቲዩብ ቻናል አዳዲስ ከሆናችሁ ዩቲዩቡን ሰብስክራይብ ማድረጋችሁን እንዳትረሱ። ይህ አስደናቂ ታሪክ ለሌሎች እንዲደርስ ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጥታ ወደዚህ አስደናቂ ታሪክ እናምራ። በዚያች ጠዋት የሌይ መንደር ጸጥታዋ ለየት ያለ ነበር። የአይነቱ ጸጥታ በውስጡ ብዙ ምስጢር የያዘና የከበረ ይመስላል። በዚህ ረጅም የብርጭቆ መስኮቶች ባሉት ትልልቅ ነጭ ቤት ውስጥ ሩት ከጠዋቱ 11 ሰዓት ተኩል ጀምሮ ነቅታለች። ሩት የ25 ዓመት ወጣት፣ ቀጭን፣ ጠቆር ያለችና ለስላሳ ንግግር ያላት ልጅ ነች። እንቅስቃሴዋ ሁሉ ረብሻን እንደማይወድ ሰው በዝግታና በጨዋነት ቢሆን በቤት ውስጥ ያለው እያንዳንዱን ነገር ግን በትኩረት ትከታተላለች። የምትሰራው በሌጎስ ከተማ ስመጥር ጠበቃ በሆኑት በአቶ ዴቪድ ኮል ቤት ውስጥ በቤት ሰራተኝነት ነበር። ልብሶችን ታጥባለች፣ ጠረጴዛዎችን ታብሳለች፣ የወጥ ቤቱን ማጠቢያ ታጸዳለች። እንዲሁም በመመገቢያ ጠረጴዛው ላይ የተበታተኑ ፋይሎችን በስርዓት ታደራጃለች። እነዚህ ፋይሎች ያለቃዋ የዴቪድ ነበሩ። ዴቪድ ኮል በሰላሳዎቹ መጀመሪያ ዕድሜ ላይ የሚገኝ ረጅም፣ አለባበሱ ያማረና ንግግሩ የተቃና ሰው ነው። እየሳቀም እንኳን ቁም ነገረኛ ይመስላል። እርሱ በቪክቶሪያ ሃይላንድ ከሚገኙ ትልልቅ የሕግ ተቋማት የአንዱ መስራች ነው። ሰዎች ያከብሩታል። እርሱ ግን ለጥቃቅን ነገሮች በተለይም በእርሱ ስር ለሚኖሩ ሰዎች ትኩረት አይሰጥም። ሩት ግን ፋይሎቹን ስታደራጅ ምንነታቸውን እንደምትረዳ ሰው በጥንቃቄ ነበር። ሰነዶቹን በቅደም ተከተል አስቀመጠች። የገጾቹን ጠርዝ አበሰች። አልፎ ተርፎም በአንዱ ፎልደር ውስጥ በስህተት የተገኘ ወረቀት አውጥታ ለይታ አስቀመጠች። ይህ ሁሉ የምታደርገው በግምት አልነበረም። የለበሰችው ተራ ጋውን ቢሆንም ራሷን በሻርፕ አሰራር በዚህ ውድ የእብነ በረድ ወለል ላይ በባዶ እግሯ ትመላለሳለች። ፊቷ ረጋ ያለ፣ አይኖቿ ደግሞ ንቁ ግን ዝምተኛ ናቸው። ዴቪድ በደማቅ ሰማያዊ ሱፍ አጊጦ የመኪና ቁልፉን ይዞና ስልኩን እያየ ወደ ታች ወረደ። ሩት አላት ቀና ሳይል። አቤት ጌታዬ አለች። እባክሽ መኝታ ቤት ያለውን ተጨማሪ ነጭ ሸሚዝ ተኩሽልኝ፣ እንዲሁም ጥቁር የፍርድ ቤት ጫማዎችን ንጹህ መሆናቸውን። እሺ ጌታዬ ብላ መለሰችና ወዲያው ወደ ላይ ወጣች። ከ30 ደቂቃ በኋላ የቤቱ ደውል ጮኸ። ያ ያረጀ የሀብታሞች ቤት የደውል ድምፅ ነበር። ሩት እጇን ጠርጋ በሩን ከፈተች። ሳንድራ ነበረች፣ የዴቪድ የፍቅር ጓደኛ። ሳንድራ በ30ዎቹ ዕድሜ የምትገኝ ቀላ ያለች፣ ድምጿ ጎላ ያለና ሁልጊዜም ወደ ትልቅ ቦታ የምትሄድ የምትመስል ሴት ነች። በሀብታም ውስጥ ስላደገች ባህሪዋም ያንኑ ያንጸባርቃል። የተቃና እንግሊዘኛ የማይናገሩ ወይንም ውድ ሽቶ የማይቀቡ ሰዎችን በተለይም የቤት ሰራተኞችን አትወድም አለች ሳንድራ አይኗን እያንከባለለች። አንቺው ነሽ ለካ። ሩት በክብር ዝም ብላ እንደምን አደሩ መቤቴ አለች። ሳንድራ በሩን ጥሳ ገባች። ሽቷ ከሰውነቷ ቀድሞ ክፍሉን ሞላው። ዴቪድ የት ነው ብላ ጠየቀች። ሳሎን ውስጥ ነው መቤቴ። ሳንድራ አመሰግናለሁ እንኳን ሳትል አልፋ ሄደች። በድንገት ዞር ብላ በሚቀጥለው ጊዜ በሩን ስትከፍቺ በደንብ ክፈቺ፣ ፊቴ ልትጋፈጪው ነበር፣ ትንሽ አእምሮሽን ተጠቀሚ እንጂ አቢ አንቺን የምታውቂው መጥረጊያ መያዝ ብቻ ነው አለች። ሩት ዝም አለች። ልትመልስላት ፈልጋ ነበር፣
ነገር ግን ዴቪድ ሰምቶ ሳሎን ቆሞ ስላያቸው ተቆጠበች። እርሱ ግን ምንም አላላትም። አይ ሳንድራ ይበቃሻል፣ እንደዛ አትናገሪያት ቢልም እንኳን ሩት አይኗን አላያትም ነበር። ሩት ዝም ብላ አንገቷን ደፋች። ይቅርታ እመቤቴ ብላ በዝምታ ወደ ወጥ ቤት ተመለሰች። ጮክ ብላ እንኳን አላማረረችም። ነገር ግን በልቧ ውስጥ አንድ ነገር ሲጨመቅ ተሰማት። ይህን ስሜት ከዚህ በፊት ብዙ ጊዜ አስተናግደዋለች። የማይታይ የመሆን ስሜት። በዚያ ምሽት ስራዋን ጨርሳ ወደ ትንሿ ክፍል ገባች። እግሮቿን ዝለዋል፣ ጀርባዋ አሟታል። ፊቷ ግን አሁንም ያው ዝምተኛ ረጋ ያለ ነው። እሳት ዋጥ አድርጋ ጭሱ እንዳይወጣ እንደምትታገል ሰው ነበረች። ክፍሉ ትንሽ ቢሆንም ንጹህ ነው። መጽሐፎቿን በአንድ ጥግ ተቀምጠዋል። ልብሶቿ በአልጋ ስር ባለው ቦርሳ ውስጥ ናቸው። ስልኳን አንስታ ወደ እህቷ ጆይ ደወለች። ጆይ የ21 ዓመት ወጣት በዩሊንግ የጋዜጠኝነት ተማሪ ነች። ጆይ እንደ ሩት ዝምተኛ አይደለችም። እሷ እሳት ነች። ለምንድነው የደከመሽ የምትመስዩ? ማን አስቀየመሽ? ስትል ጆይ ጠየቀቻት። ሩት ደህና ነኝ ብላ ልታልፈው ብትሞክርም ጆይ ግን አልተዋጠላትም። አሁንም ያቺ አለቃሽ ጓደኛ መታ ነው? ያቺ አገሪቱን የገዛች የምትመስል? ሩት ፈገግ አለች። መጣች፣ ጮኸች፣ ሄደች። አዲስ ነገር የለም። ጆይ ግን ተቆጣች። ሩት አንቺ በሚያምር እንግሊዘኛሽ፣ በትምህርት ሽልማትሽ፣ በዲግሪሽ ለምን ሰላምታ እንኳን ስለማይሰጡሽ ሰዎች ሳህን ታጥቢያለሽ? ሩት ተነፈሰች። ለጥቂት ጊዜ ነው፣ ነገሮች ይስተካከላሉ አለች በዝምታ። ጆይ ድምጿን አለስልሳ ይስተካከላሉ፣ አንቺ ተራ ሰው አይደለሽም ሩት። ሕይወት ትንሽ አስጎንብሳሽ ይሆናል እንጂ አልተሰበርሽም አለች። ሩት በምስጋና ፈገግ አለች። ስልኩን ከዘጋች በኋላ ማስታወሻ ደብተሯ ላይ እንዲህ የሚል መስመር አሰፈረች። ማንም ባያይሽም እንኳን ማንነትሽን እንዳትረሺ። በሚቀጥለው ሳምንት የዴቪድ የሕግ ተቋም 10ኛ ዓመቱን እንደሚያከብር ታወቀ። በቢሮ ውስጥ ዴቪድ፣ የአጋር ድርጅቱ ባለቤት አቶ ቤሎና ሳንድራ ዝግጅቱን ያቅዱ ነበር። ሳንድራ በክፋት ተሞልታ የቤት ሰራተኛዋንም ጥራት አለች። አቶ ቤሎም እየሳቀ ለምን ዩኒፎርሟን ለብሳ ትምጣና መክሰስ የምታቀርበውን እንወቅበት እያሉ ተሳለቁ። ዴቪድም አብሮ ፈገግ አለ። እነርሱ ሩትን የጠሩትን ሊያከብሯት ሳይሆን ሊያሳቅቋት ነበር። ምሽት ላይ ዴቪድ ለሩት ነገራት። መምጣት ትችያለሽ፣ እንዴት መመለስ እንዳለብሽ ካወቅሽ አላት። ሳንድራ ደግሞ የላስቲክ ነጠላ ጫማ እንዳታደርጊ እያለች አሾፈች። ሩት ግን አልተናደደችም። አመሰግናለሁ ጌታዬ፣ አስብበታለሁ ብላ ተለየቻቸው። በማግስቱ ሩት ወደ እህቷ ጆይ ዘንድ ሄደች። ጆይ የሆነውን ስትሰማ መሄድ አለብሽ፣ እንዳትደበቂ ያለች። አንቺ ለኔም ማን እንደሆንሽ ታውቂያለሽ። የመጀመሪያውን የትምህርት ቤት ክፍያ የከፈልሽልኝ፣ አባታችን ሲታመም አብረሽ የቆምሽ፣ ቤተሰቡን በትከሻሽ የተሸከምሽ ነሽ። ከዚያም ጆይ አንድ ሚስጥር ነገረቻት። ወደ ቤት ስትመለሺ አልጋሽ ስር ያለውን ያረጀ ቦርሳ ክፈቺው። ማንነትሽን የሚያስታውስሽ ነገር ሁሉ እዚህ አለ። ሩት ወደ ቤቷ ተመለሳ ያንን አቧራ የለበሰ ቦርሳ ከፈተች። በውስጡ የነበሩ ሰነዶች ወደ ኋላ መለሷት። ከ3 ዓመታት በፊት በአቡጃ የሴት ልጃችን የማንበብ አቅም የማሳደግ የኤንጂኦ አስተባባሪ ነበረች። በመቶዎች የሚቆጠሩ ልጆችን ታስተምር ነበር። በጎ ፈቃደኞችን ታሰለጥን ነበር። የገንዘብ ድጋፍ ሲቆምና አባቷ ሲታመም ግን ሁሉንም ትታ ለቤተሰቧ ስትል ወደ ሌጎስ መጥታ በቤት ሰራተኝነት ተቀጠረች። አባቷ እስኪሞት ድረስ በዚያው ደሞዝ ሕክምናቸውን ትረዳ ነበር። የሊኪው ቤተሰቦች ይህን ሁሉ እያወቁ ለነሱ እርሷ ሰራተኛ ብቻ ነች። የፓርቲው ቀን ደረሰ።
ጆይ ወደ ሩት ክፍል መጣ። አንዲት ቀለል ያለችና ውብ አረንጓዴ ልብስ ሰጠቻት። ይህን ልበሽው፣ አንቺ በራሳቸው ዓለም ውስጥ ቦታ እንደምትለምኚው ሰው ሳይሆን በራስሽ የምትቆሚ ንግሥት ነሽ አለቻት። ሩት ልብሱን ለብሳ ስትቆም ያ ዝምተኛ ዓይኗ አሁን በልበ ሙሉነት ተከፈተ። ዛሬ የምትሄደው ለሳንድራ ወይንም ለዴቪድ ሳይሆን ለራሷና ለዚያ ለማንም ላልተናገረችው ታላቅ ማንነቷ ክብር ለመስጠት ነው። ታሪኩ ወደማይገመት ደረጃ ተሸጋግሯል። ሩት ተደብቆ የነበረው ማንነቷ በክብር አደባባይ ሲገለጥ እነዚያ ሊያሾፉባት የሞከሩ ሁሉ በራሳቸው ዝቅተኝነት ተመተዋል። ታሪኩ አሁንም ይቀጥላል። ያልጮኸ ግን ራሱን የቻለ ግርማ ሞገስ ያለው አለባበስ ነበር። እርግጠኛ ነሽ ስትል ሩት ጠየቀች። ሞክሪው አለቻት ጆይ። ከሰዓታት በኋላ ለውጡ ተጀመረ። ሩት ቀለል ያለ ሜካፕ ተቀባች። ዱቄት፣ የከንፈር ቅባትና አይኗ ላይ ጥቁር ኩል ብቻ። ፊቷ ቀድሞኑ የራሷ የሆነ ውበት ነበረው። ረጅም የተፈጥሮ ጸጉሯ ታጥቦ በጥንቃቄ ወደ ኋላ ተሰብስቧል። ምንም አይነት ሰው ሰራሽ ጸጉር አልተጨመረበትም። ጉትቻ አላደረገችም። ጆይ ግን ያለቻትን ተራ የብር እጅ ጌጥ ብቻ አጠለቀች። በመጨረሻም ያንን ደማቅ አረንጓዴ ልብስ ለብሳ ስትወጣ ክፍሉ በዝምታ ተዋጠ። ሁልጊዜ የምታወራው ጆይ እንኳን አፍጣ ቀረች። ልክ ምድርን እንደሚያስተዳድሩ ግን ብዙ እንደማያወሩ ሴቶች ሆንሽብኝ ስትል በሹክሹክታ ተናገረች። ሩት ልብሷን ስታስተካከል ወይዘሮ ሙሳ ሰራተኛዋ እጃቸውን በጨርቅ እየጠረጉ ከኩሽና ወጡ። ሩትን ሳይዋት ደንገጥ ብለው ቆሙ። አይኖቻቸው በደስታ ረቡ። ቀረብ ብለው የሩትን እጅ ያዙ። ልጄ አሏት። አቤት እመቤቴ አለች ሩት በለሰለሰ ድምፅ። በክብር ሂጂ፣ ስትርበተበቺ እንዳያዩሽ። ሩት ራሷን ባወንቷ በመነቅነቅ እሺ እናቴ አለች። ወይዘሮ ሙሳ እጃቸውን ዘርግተው ጸለዩላት። ድራማዊ ያልሆነ ግን በፍቅርና በኃይል የተሞላ ጸሎት። ሩት አቅፋቸው በዝምታ በጓሮ በር ወጣች። ወደ ኤኮ ሆቴል በሚወስደው ታክሲ ውስጥ ስትገባ ልቧ አልተረበሸም። የሆቴሉ ትልቅ አዳራሽ በሮች ተከፈቱ። በውስጡ ድግሱ ደርቷል። በውድ ልብስ ያጌጡ ወንዶችና ሴቶች ተሞልተዋል። ሴቶቻቸው እንኳን ውድ መሆናቸውን የሚናገሩ አይነት ሰዎች ናቸው። ሳንድራ በመሃል ቆማ ድምጿን ከፍ አድርጋ እየሳቀች ነበር። ለጓደኞቿ እንዲህ እያለች ታወራለች። ቆይ እንጂ ገና ምንም አላያችሁም። ፍቅረኛዬ የቤት ሰራተኛዋን ጠርቷታል። በላስቲክ ነጠላ ጫማና በትንሽ ፌስታል ትመጣለች ብዬ አስባለሁ። ብቻ መጥረጊያ ይዛ እንዳትመጣ። ሁሉም አብረው ሳቁ። በድንገት ዋናው በር ተከፈተና ሳቁ ቆመ። ሩት ብቻዋን ገባች። በዝግታና በእርጋታ እርምጃ ስትራመድ ያ አረንጓዴ ልብስ እንደ ውሃ ይወዛወዛል። ቆዳዋ ያበራል። ምንም አይነት ጩኸት የሌለው ግን ትኩረት የሚስብ ውበት ነበራት። አዳራሹ በሙሉ ዝም አለ። ማናት እሷ? የባለሀብት ሚስት ናት ወይስ የዴቪድ አዲስ ፍቅረኛ? የሚሉ ሹክሹክታዎች ተሰሙ። ዴቪድ ኮል ከአጋሮቹ ጋር ቆሞ ነበር። ቀና ብሎ ሲያይ ደነገጠ። መጀመሪያ አላወቃትም ነበር። እርሱ የጠበቀው ሽሮ የተቃጠለበት የሚመስል ልብስ የለበሰችና የጠፋች የምትመስል ምስኪን ሰራተኛ ነበር። ይቺ ሴት ግን የአዳራሹ ባለቤት ትመስላለች። የሳንድራ ፈገግታ ጠፋ። ቆይ ሩት ናት እንዴ? አለች አይኗን እያጠበች። አዎ እርሷ ናት። ሁልጊዜ ደረጃውን በዝምታ የምትጠርግ የሳንድራ የሊፕስቲክ እድፏ ከመስታወት ላይ የምታነጻው ያቺው ሩት። ሳንድራ ተናዳ ወደ እርሱ አመራች። እዚህ ኩሽና አይደለም አለች በስላቅ። ሩት ግን አልደነገጠችም። በፈገግታ አውቃለሁ መቤቴ፣ ለዚህ ነው ለአዳራሹ የሚመጥን ልብስ የለበስኩት አለችው። በዙሪያው የነበሩ ሰዎች ይህን ሰምተው አፋቸውን ያዙ። ዴቪድና አቶ ቤሎ ዋና አጋር ወደ እርሱ መጡ። አቶ ቤሎ እንዲህ ያለ ሰራተኛ
እንዳለህ አልነገርከንም አሉት። ዴቪድ ተሸማቆ ሩት ትባላለች፣ ቤቴ ነው የምትሰራው አለ። አቶ ቤሎ ግን ሰራተኛማ አትመስልም፣ ይህ ትልቅ አክብሮት ነው አሉ። ሩት ቀረብ ብላ ደህና መሻችሁ ጌታዬ፣ ፊታችሁን በድርጅታችሁ ዓመታዊ ሪፖርት ላይ አይቼዋለሁ አለቻቸው። አቶ ቤሎ ገረማቸው። ሪፖርታችንን ታነቢያለሽ? አዎ፣ የጌታዬ ፋይሎች ሳደራጅ አንዳንዴ አነባቸዋለሁ። በተለይ የማህበረሰብ ረዳት ክፍሉ ስራዎች በጣም ይስቡኛል አለች። ሳንድራ ምንም ልትል አልቻለችም። አፏ ተያዘ። በዚህ መሃል አንድ ረጅም ሰው ወደ አዳራሹ ገባ። ሚስተር ፒየር ኦካፎር ይባላል። ናይጄሪያዊ ፈረንሳዊ ባለሀብትና በጎ አድራጊ። እርሱ የዛሬው ልዩ እንግዳ ነው። አይኑ ሩት ላይ ሲያርፍ ደንግጦ ቆመ። ፊቱ በደስታ በራ። ፒየርስ ወደ ህዝቡ ዞሮ ይቺ ወጣት ማን እንደሆነች ታውቃላችሁ? ከ700 በላይ ሴቶችን በሰሜናዊ ናይጄሪያ ያስተማረች፣ 7 ቋንቋዎችን ፈረንሳይኛን ጨምሮ አቀላጥፋ የምትናገር፣ በዩኔስኮ ደረጃ ስራዎችን የሰራች ታላቅ ሴት ናት። አቡጃ ቢሮአችን ሲዘጋ የት እንደገባሽ ጠፍቶብኝ ነበር አለ። ሳንድራ አየር ያጠራት መሰለች። ዴቪድ የራሱ አይነ ስውርነት የታየው መሰለው። ሩት በክብር ቆማለች። ሕይወት ለተወሰነ ጊዜ አቁመሽ ይሆናል እንጂ አልጠፋሽም አላት ፒየር ኦክፌር። ቶማስ ማይክሮፎኑን ወደ ሩት አስጠጋ። በአሁኑ ሰዓት በኢንተርኔት ላይ ሰዎች አንቺ ተራ ሰራተኛ ሳትሆኚ የልማት ባለሙያ፣ የንባብ ኤክስፐርትና የበርካታ ቋንቋዎች ተርጓሚ ነሽ እያሉ ነው። እውነት ነው ሲል ጠየቃት። ሩት በቀጥታ ወደ ካሜራው ተመለከተች። ምንም ሳትፈራ ወይንም ሳትኩራራ በእርጋታ መለሰች። አዎ፣ እኔ አስተባባሪ ነኝ። በሰሜን ናይጄሪያ ለሚገኙ ሴቶች ልጆች የንባብ ፕሮግራም እሰራ ነበር። በርካታ ቋንቋዎችን እናገራለሁ። አሁን ግን ቤቶችን አጸዳለሁ። ቶማስ በመገረም ታዲያ በዚህ ለውጥ ምን ይሰማሻል አላት። ሩት እያንዳንዱ ቃል እንዲሰምጥ አድርጋ እንዲህ አለች። በናይጄሪያ ሰዎች ደሞዝና ክብርን ይደባልቃሉ። አንድ ሰው ብዙ ባገኘ ቁጥር ሰውነቱ የሚጨምር ይመስላቸዋል። ነገር ግን ጽዳት ሰራተኞችም አስፈላጊ ናቸው፣ አንጥረኞችም አስፈላጊ ናቸው። ሁላችንም የራሳችን ድርሻ አለን። የጽዳት ሰራተኛው መንገዱን ካላጸዳ አብራሪው አይበርም። የቤት ሰራተኛውም ቤቱን ካላደራጀ ጠበቃው ስራው ላይ ማተኮር አይችልም። የቤት ውስጥ ስራ አሳፋሪ አይደለም። አሳፋሪው ነገር ሀብታሞች ድህነትን እንደ ስነ ምግባር ውድቀት ማየታቸው ነው። ንግግሯን ስትቀጣጥል መላው አዳራሽ በዝምታ ተዋጠ። አሁን ቤቶችን አጸዳለሁ፣ ነገር ግን ሰዎችን መገንባቴን ግን አላቆምኩም አለች። ይህ ቃል በሰከንዶች ውስጥ ኢንተርኔቱን አጥለቀለቀው። በማግስቱ ጠዋት ሌጎስ በሩት ስም ተናወጠች። ሳንድራን የሚተቹ ሩትን የሚያጸድቁ ጽሑፎች በየቦታው ተሰራጩ። ዴቪድ ኮል ቢሮ ውስጥ ተቀምጦ ቪዲዮውን ለ5ኛ ጊዜ ያየው። በራሱ አፈረ። ለ2 ዓመት ቤት የኖረችውን ታላቅ ሴት አለማየቱ፣ ሳንድራ ስታዋረዳት ዝም ማለቱ እንደ ሾህ ወጋው። የድርጅቱ አጋሮች ሩትን ከስራ ለማሰናበት ቢሞክሩም ዴቪድ ግን አሻፈረኝ አለ። እንዲያውም እንዲህ ሲል በይፋ ጻፈ። ስሜ ዴቪድ ኮል ይባላል። ሩት አዳምስን ወደ ድርጅታችን የጋበዝኳት ላከብራት ሳይሆን ላሾፍባት ነበር። እኔም እንደ ብዙዎች ባለሀብቶች ገንዘብ ስላለኝ ከሌላው እንደምበልጥ አምን ነበር። ይህ የልብ በሽታ ነው። ዛሬ ግን በድርጅታችን ውስጥ አዲስ የማህበረሰብ ድጋፍ ክፍል መክፈቱን አበስራለሁ። ሩት አዳምስም ይህንን ክፍል እንድትመራው እፈልጋለሁ። ያለምንም አፕሩቫል በዋናው በር ገብታ የምትመራበት የክብር ወንበር ተዘጋጅቶላታል። ሳንድራ ተናዳ ወደ ዴቪድ ቤት መጣች። በሰራተኛ ምክንያት እኔን ትተወኛለህ ብላ ጮኸች። ዴቪድ ግን በረጋ መንፈስ መለሰላት።
እኔ አንቺን አልተውኩሽም። አንቺ ግን ሰዎችን መናቅና በሰው መመሳቅ በጀመርሽበት ቀን ራስሽን አገለልሽ። ከዚያም ግንኙነታችን ያው ለዘላለም አበቃ። ከ2 ቀናት በኋላ ሩትና ዴቪድ በገለልተኛ ቦታ ተገናኙ። ዴቪድ በታላቅ ትሕትና ይቅርታ ጠየቃት። አብራው እንድትሰራ ያቀረበላትን ጥሪም እንዲህ ስትል ተቀበለች። ከእንግዲህ የቤት ሰራተኛ አይደለሁም። አላበስልም፣ አላጸዳም፣ የሰውን ሸሚዝ አልተኩስም። እንደ ባለሙያ ሙሉ ደሞዝ ይከፈለኛል። እንደኔ ያሉትን ነባር ሰራተኞች፣ የቀድሞ ገረዶችንና ትምህርታቸውን ያቋረጡ ልጆችን እቀጥራለሁ። ዴቪድ በደስታ ተስማማ። ሩት ቦርሷን እየቆለፈች እንዲህ አለችው። በሚቀጥለው ጊዜ ከሰው ጋር ስትኖር ሰራተኛ ከመባለሽ በፊት ማን እንደሆነች ጠይቃት። ሰራተኛ ከማለት በፊት ማን እንደሆነች ጠይቃት። ከ6 ወር በኋላ በማኮኮ መንደር በድሆች ሰፈር ውስጥ አንዲት ትንሽ ሰማያዊ ሕፃን በቢጫ ቀለም ተኩላ ቆማለች። ከበሩ ላይ እንዲህ የሚል ታፔላ ተለጥፏል። የሩት አዳምስ የማህበረሰብ ማዕከል የሕግ ድጋፍ ንባብና ቴክኖሎጂ። ሩት አሁን ነጭ ሸሚዝ ለብሳ ልጆችን እያስተማረችና ለተበደሉ ድሆች የሕግ መብታቸውን እያስከበረች ትገኛለች። ዝምታዋ አብቅቶ ድምጿ የብዙዎች ተስፋ ሆኗል። በማኮኮ ሰፈር ውስጥ የሚገኘው የሩት ማዕከል በክብር ተሞልቷል። በውስጡ ሴቶች እስክሪፕቶና ማስታወሻ ደብተራቸውን ይዘው በክብ ተቀምጠዋል። አንዷ የቀድሞ የጽዳት ሰራተኛ ነች። ሌላዋ በርበሬ በጅምላ የምትሸጥ፣ አንዷ ደግሞ ገና የኢሜል አካውንት መክፈት የተማረች፣ አንዷ ደግሞ ለመጀመሪያ ጊዜ ስሟን ያለ መንቀጥቀጥ ጽፋለች። ባጠገባቸው አንድ በጎ ፈቃደኛ ጠበቃ የሕግ መብቶቻቸውን በቀላል ቋንቋ ያስረዳቸዋል። በአዳራሹ የኋለኛው ክፍል አንዲት ወጣት ለአንዲት አረጋዊ ሴት እንዴት ዋትስአፕ መጠቀም እንደሚቻል ታሳያለች። ይህ እርዳታ ብቻ አልነበረም፣ ይህ ትልቅ ለውጥ ነበር። በዚህ ሁሉ መሃል የቆመችው ደግሞ ሰራተኛዋ ወይንም ረዳቷ ሳይሆን ማዳም ሩት ነበረች። ነጭ ሸሚዟን ለብሳ እጅጌዋን ጠቅልላ ማስታወሻዋን ይዛ በረጋ ፈገግታና በለሰለሰ ድምፅ ትመራለች። እንድትሰማ መጮህ አያስፈልጋትም። ቦታዋን ያገኘችና ለሌሎችም ቦታ የምትፈጥር ሴት ሆናለች። በዚህ ከሳት ጋዜጠኞች፣ ብሎገሮችና የቲቪ ጣቢያዎች መጡ። ነገር ግን የቀኑ ትልቅ ክስተት ሚስተር ፒር አኩፈር በጥቁር መኪናቸው መምጣታቸው ነበር። እርሳቸውም ለጋዜጠኞች እንዲህ አሉ። ይህ ዛሬ የምታዩት ማዕከል ህንፃ ብቻ አይደለም፣ ትልቅ እርማት እንጂ። ሩት አዳምስ በአንድ ወቅት ከሌላ ሰው ስም በስተጀርባ ተደብቃ ነበር። ይህ የሆነው ችሎታ ስለሌላት ሳይሆን ይቺ ሀገር ሀብታምን ከጥበብ ጋር ስለምትደባልቅ ነው። ናይጄሪያ በኩራት ምክንያት ሰዎችን ማባከን ማቆም አለባት። ብሩህ አእምሮ ያለው ሰው ምግብ ስላቀረበላችሁ ወይንም በዝምታ ስለተራመደ ብቻ ልትንቁት አይገባም። መጪው ጊዜ የባለ ሀብቶች ብቻ አይደለም። እነሆ እዚህ ማኮኮ ውስጥ እየተገነባ ነው። ጭብጨባው አዳራሹን ሞላው። ከ1 ዓመት በኋላ ሩት በራሷ ቤት ውስጥ በሰላም ትኖራለች። እህቷ ጆይ ከጎና ሆና በላፕቶፕ ትሰራለች። ሩት አሁንም ከዴቪድ ጋር ትሰራለች። ነገር ግን አሁን ቤቱን የምትገነባው በዋናው በር እንጂ በጓሮ አይደለም። ልብስ ልታጥብ ሳይሆን ሪፖርቶችንና አዳዲስ ሐሳቦችን ይዛ ነው የምትሄደው። በመካከላቸው ፍቅር ባይኖርም አሁን ግን ትልቅ መከባበር አለ። ሳንድራ ግን ሕይወቷ ተመሰቃቅሏል። ዴቪድን ለማስፈራራት ብትሞክርም አልተሳካላትም። ማንም በዝግጅቱ ላይ እንድትገኝ አይጋብዛትም። ያፌዘችባቸው በሮች ሁሉ አሁን በእርሷ ላይ ተዘጉ። ኩራቷ ስለገታት እንኳን ለሩት ይቅርታ መጠየቅ አልቻለችም። በማኮኮ የሩት ማዕከል ውስጥ አንድ ቀን አንዲት የ15 ዓመት ልጅ ገባች። አክስቴ የቤት ሰራተኛ እንደሆነ ነው የላከችኝ። ጎረቤቶቼ ግን ለዘላለም ገረድ ሆነሽ ትቀሪያለሽ ይሉኛል አለቻት። ሩት የልጅቷን ትከሻ ይዛ አይን አይኗን እያየች እንዲህ አለቻት። ከማዕከሉ ውጪ ምሽቱ ውብ ነበር። በዚያች ትንሽ የሌጎስ ክፍል ውስጥ ክብር በሀብታሞች እጅ ሳይሆን
በጠንካሮች ልብ ውስጥ መጠለያ ያገኘ። በዚህ ሁሉ መሃል ደግሞ ዓለም አንድ ቀን ችላ ብሏት የነበረችው ያቺ ሴት ቆማለች። ሩት ተራ ሰራተኛ ሳትሆን ሀብታሞች እንዴት ሰው መሆን እንደሚችሉ ያስተማረች ታላቅ ሴት። የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን የዕለቱን ታሪካችንን እዚህ ላይ እንቋጫለን። በሌላ አስተማሪ ታሪክ እስከምንገናኝ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንዲሁም በየጊዜው ምንጭነው ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን እንድትጫኑ እያሳሰብን በዚሁ ተሰናበትናችሁ። ቻው።